አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ እንድትቀላቀሉ በአክብሮት እጠይቃለሁ ማለት ነው። ሰብስክራይብ ካደረጋችሁ የደወል ምልክቱን መጫናችሁን አትርሱ ማለት ነው። ምክንያቱም አንዳንድ ማስታወቂያዎች፣ አንዳንድ ነገሮችን፣ አዳዲስ መረጃዎችን ስለምናቀርብበት ቻናሉ እንድትቀላቀሉ ይጠቅማችኋል ማለት ነው። ስለ ዩቲዩብ የፈለጋችሁት አንዳንድ ነገሮችን፣ ስለ ሌሎች ስራ የሚሰራባቸው አፕሊኬሽኖች ስለፈለጋችሁት መረጃ ስለምታገኙበት ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደወል ምልክቱን መጫናችሁን አትርሱ ማለት ነው። ዛሬ ያው ስለ ቲክቶከሯ ሀንቹ አንዳንድ መረጃዎች ሚዲያ ላይ የሰማናቸው አንዳንድ መረጃዎች አሉ እና ደግሞ አንዳንድ ዶክተሮችም ተናግረውታል የተባለ አንዳንድ ነገሮችን ስላሉ እነሱን ላካፍላችሁ ነው የመጣሁት ማለት ነው። ከዛ በፊት ግን አንድ ቪዲዮ ላጋራችሁ ነው። ያ ቪዲዮ በተለይ ስደት ላይ ሆነን ብዙ እህቶቻችን የሰራንበት ቆንጥረን ይሁን አጠራቅመንም ይሁን ብዙ ጊዜ እንደሚታወቀው ጨረቃ ቤቶችን እንገዛለን። ጨረቃ ቤቶች ማለት ህገወጥ ናቸው፣ የታወቀ ነው። በጣም የሚያሳዝነኝ ነገር ግን ምን እንደሆነ ታውቃላችሁ? አንድ እህቴ የተጎዳቸውን ነገር ድጋሚ ሌላኛው እህቴ ስትጎዳ ማለት በጣም ነው የሚከብደው። ምክንያቱም ቢያንስ እርስ በርሳችን መማር አለብን። ገብቷችኋል? ግዴታ እኔ ላይ እስከሚደርስ ድረስ መጠበቅ ሳይሆን ያለብኝ ቢያንስ ካለፈው ህይወት ከሌላ ጓደኛዬ ከሌላ እህቴ ያየሁትን ነገር እኔ ልማርበት ይገባል ማለት ነው። ምክንያቱም እያያችሁት ነው፣ ብዙ ስደት ላይ ሆነው እህቶቻችን ቤቴ ፈረሰብኝ፣ አረብ ሀገር የለፋሁበት ቤቴ ወይኔ ጉዴ እያሉ እያለቀሱ ምን እያሉ እየሰማን ነው ብዙ ጊዜ። ስለዚህ ለምንድን ነው ከነዛ እህቶቻችን ማንማረው የሚለው ነገር በጣም ውስጤ ያጨናንቀዋል ሁልጊዜ ማለት ነው። የስደት እህቶቼ ልንነቃ ይገባል። እንንቃ። አንደኛው ላይ የደረሰው እኛም ጋር እንዲደርስ እድሉ መስጠት የለብንም። ቢያንስ መሬት ስንገዛ ህጋዊ የሆነ ትንሽ ይሁንና ህጋዊ የሆነ ነገር ብንገዛ አማራጭ የተሻለ አማራጭ ይመስለኛል ማለት ነው። እና ለማንኛውም እስቲ ለመረጃም እንዲሆናችሁ ለጥንቃቄም ብዙዎቻችሁም እንድትማሩበት አንድ ቪዲዮ አለ። ያችን ቪዲዮ አይተን እንገናኝ ማለት ነው። ሽንት ቤት ያጠብኩበት ያለው አሁን ማለት ይሰማሽ ነው። ምን ይሰማሻል? የባሰላሽ ሽንት ቤት እቃው የሚከየው የኢትዮጵያ ሕዝብ ይፍረድ። የኢትዮጵያ ሕዝብ ይፍረድ። የሚሰሩት ስራ አላህ ይፍረድ። ለማንኛውም ቤት ምን ነው ያለ አረቢ ወላሂ ለምን ቸገርኩኝ? ያለ ሀቄ ነው። እና ቤተሰቦቼ ቪዲዮ እንዳያችሁት ነው እህታችን ምን ብላ እያለቀሰች እንደሆነ። ለምንድን ነው ያለቀሰችው የሚለው ነገር ያው ግልጽ ነው። ግልጽ አማርኛ ነው የምታወራው። አረብ ሀገር የለፋሁበት ልጆቼን ሰበስባለሁ ብዬ ደክሜ መጥቼ አርፋለሁ ብዬ በማረፊያዬ ሰዓት ይሄን ገጥሞኛል እያለች ነው እያለቀሰች ያለችው። ብዙ ጊዜ አንዳንድ ነገሮችን ግዴታ እኛ ላይ እስኪደርስ ድረስ መጠበቅ የለብንም እህቶቼ። በተለይ አረብ ሀገር ያላችሁ እህቶቼ ርካሽ ነው ቤተሰብ ርካሽ መሬት አገኘሁልሽ፣ እዛ ቦታ ላይ በርካሽ መሬት ይሸጣል ወይ ደግሞ ርካሽ ቤት አገኘሁ ብሎ በሚሉን ሰዓት ልባችን ለመግዛት ይደረሳሳል። ገብቷቸዋል? ከመፍጠናችን በፊት ምን አይነት ነው መሬቱ ታይቷል ወይ ቤት ውስጥ ምን አይነት ነው ህጋዊ ነው ወይ ህገወጥ ነው የሚለውን ነገር መጠየቅ አለብን እህቶቼ። ምክንያቱም ስደት ላይ ለፍተን የስደትን ድካም ያየው ያውቀዋል። ገብቷቸዋል አይደለ? ስለዚህ እንደዚህ የለፋንበት የደከምንበት ዝም ብለን ያገኘንበት ቦታ ላይ ባናፈስ ባይ ነኝ። ይሄን ቪዲዮ ያመጣሁላችሁ ለሁላችንም ትምህርት ይሆነናል ብዬ ነው። እንደዛ እያለቀሰች እንደዛ በዛ ላይ መቆም እንኳን አቅቷታል። እንዳያቻት ስደት ላይ ስደት በልቷት ነው እንደዛ የሆነችው። አቅም አጣለች። እንደዛ ሆና እንኳን አይታችሁታል። እንደዛ እያለቀሰች ልጆቼን በተንኩ እያለች እያለቀሰች ነው ማለት ነው። ስለዚህ እህቶቼ የምልላችሁ ፈልጌ ነው፣ ተጠንቀቁ። የሰራችሁበት ብራችሁ ዝም ብላችሁ አታባክኑ።
ህገወጥ መሬት ገዝታችሁ የጨረቃ ቤት አገኘ ምን ብላችሁ ህገወጥ ገዝታችሁ ከሚፈርስባችሁ ብሩ በአካውንታችሁ ብታስቀምጡት ይሻላችኋል። ምክንያቱም ከስደት ስትገቡ ቢያንስ ማረፊያ ይሆናችኋል። ህገወጥ ቤት ገዝታችሁ ፈርሶባችሁ ከምታለቅሱ ህጋዊ የሆነ ቤት ተከራይታችሁ ብትኖሩበት ነው ሰላማችሁ ብታገኙ ነው የሚሻላችሁ፣ እንደኔ ሀሳብ ማለት ነው። ምክንያቱም ምን አይቼዋለሁ። በእርግጥ አልሐምዱሊላህ እኔ እንደዚህ አይነት ነገር ውስጥ አልገባሁም። የስራው ቤት ባስቀምጥ እንጂ እንደዚህ አይነት የማልሆን ነገር ላይ አልገባም። እና አሁንም ቢሆን ምን ልላችሁ ፈልጌ ነው፣ ቪዲዮ በደንብ ከተመለከታችሁ እስከ መጨረሻ ካያችሁ ትምህርት ታገኙበታላችሁ፣ ይጠቅማችኋል ብዬ ስላሰብኩኝ ነው ቪዲዮ የሰራሁላችሁ ማለት ነው። ስለዚህ ውድ እህቶቼ የጨረቃ ቤት አትግዙ፣ ህገወጥ መሬት አትግዙ፣ ህገወጥ ቦታ አትግዙ፣ ይቅርባችሁ። ህገወጥ ነገር ገዝታችሁ ከምታለቅሱ ብሩ በአካውንታችሁ ብታስቀምጡት ይሻላችኋል። ስለዚህ ብሩን አካውንታችሁ ላይ ያስቀምጡት። ዝም ብላችሁ ብራችሁን አታባክኑ። ላባችሁ ነው። እንዴት ሆናችሁ እንደሰራችሁበት እናንተ ናችሁ፣ እኛ የምናውቀው። ወይ ጠግበን በልተናል፣ ወይ ጠግበን አልበላንም፣ ታመን አልታከምንም፣ እርቦን አልበላንም፣ ጠምቶን አልጠጣንም፣ በርዶን አልለበስንበትም ብሩ። ምክንያቱም ነገ ለነገ እያለ ነገ የተሻለ ነገር አድርግበታለሁ፣ ነገ የተሻለ ቦታ ደርሳለሁ፣ የተሻለ ቦታ ላይ ቁጭ ብዬ ቢያንስ ነገ አልሐምዱሊላህ ወይ ተመስገን አልበታለሁ ብለን ነው እየለፋን ያለ ነው ውድ እህቶቼ። ስለዚህ ያልሆነ ቦታ ላይ ብራችሁን አታባክኑት። የጨረቃ ቤት አትግዙ፣ ህገወጥ ቦታ አትግዙ። እነሱ ከምትገዙ እንደኔ ሀሳብ አካውንታችሁ ላይ ያስቀምጣችሁ፣ ቅድምም ብዬዋለሁ፣ አካውንታችሁ ላይ ያስቀምጣችሁ ከስደት ስትመለሱ ህጋዊ የሆነ ቤት ተከራይታችሁ ራሳችሁን ነፍሳችሁን ብታሳርፉ ይሻላችኋል ባይነኝ ማለት ነው። እና ይህ ለማለት ነው የመጣሁት። በመቀጠል ደግሞ ስለ ቲክቶከሯ እህታችን ስለ ሀና ብዙ መረጃዎች እየወጡ ነው። ግማሹ ታማ ሆስፒታል ናት ያለችው ይላል፣ ግማሹ እናቷ የነሆነ አስክሬዛ አገር ቤት ገብታለች ይላል፣ ግማሹ በቃ ብዙ ነገር እየተወራ ነው። በእርግጥ በአሁን ሰዓት ላይ ትክክለኛ እንትን ላይ አይደለችም፣ ትክክለኛ ቦታ ላይ አይደለችም ያለችው። ትንሽ የህመም ሁኔታ ገጥሟታል እየተባለ ነው። ግን ሚዲያ ላይ ግን እየተዋራ ያለው ምንድነው ሆስፒታል ተኝታለች ነው እየተባለ ያለው። ግን ሆስፒታል ላይ እንዳልተኛት ደግሞ ብዙ መረጃዎች ደግሞ ሰምተናል። ሀዘን ከባድ ነው። ሀዘን የእናት ሀዘን በጣም ከባድ ነው። የእናት ሞት በጣም ከባድ ነው። የሚያውቀው ያውቀዋል። ውድ ቤተሰቦቼ ሀዘን ነው። ሁሉም ሀዘን ያሳዝናል። ግን የእናት ሞት ደግሞ በጣም ከባድ ነው። ወልዳ በሁለት ወር በዛ ቀን የሁለት ወር የወለደችበት ደስታዋን ሳታጣጥም እዚህ ጋር ደግሞ ሀዘን የእናቷን ሞት መስማት ማለት በጣም ከባድ ነው። ገብቷችኋል አይደለ? ስለዚህ ምን እየተባለ ነው? እራሷን ስታወድቃ ሆስፒታል ላይ ያለች ሆስፒታል ነው እንደዚህ ያለችው። አስክሬን ዛይቱ አገር ቤት ገብታለች። አልገባችም ኢትዮጵያ። እናቷን ነፍሳቸውን ይማረውና የተቀበሩት እዛው አሜሪካ ነው። እዛው አሜሪካ ነው የተቀበሩት። አገር ቤት አልገቡ። ገብቷችኋል አይደለ? ሲጀመር እንኳን አይደለም አሁን በአሁን ሰዓት እንደውም ከአሜሪካን አይደለም አስክሬን ይዞ መሄድ ከአዲስ አበባ እንኳን ገጠር አስክሬን ይዛችሁ አትሂዱ እየተባለ ነው። ገብቷችኋል አይደለ? ስለዚህ ከአሜሪካን አስክሬን ይዛ ኢትዮጵያ አልገባችም፣ ሆስፒታልም አልገባችም። በእርግጥ ጥሩ ሁኔታ ላይ አይደለችም፣ ሆስፒታል ግን አልገባችም። ያው አንዳንዴ ለሚዲያ ብለን ያልሆነ መረጃዎችን ባናጋራ ያልሆኑ ነገሮችን ዝም ብለን አደባባይ ባናወጣ ጥሩ ይመስለኛል ባይነኝ እንደኔ። ስለዚህ ውድ እህቶቼ እህታችን ሀና ሆስፒታል አልገባችም፣ ግን ጥሩ ሁኔታ ላይ አይደለችም፣ ታፋን አይደለችም። ምክንያቱም ከባድ ነው። እውነቴን ነው የምላችሁ፣ የእናት ሞት በጣም ከባድ ነው። አልሙሂም ይሄን ቪዲዮ እስከ መጨረሻ ከተከታተላችሁት ሰብስክራይብ ማድረጋችሁን አትርሱ፣ ቪዲዮውን መጫናችሁን አትርሱ። በመቀጠል ደግሞ ያው እንደው ሁሌም ነው ሆፕ አፕ መስራት የምትፈልጉ ወንድም እህቶቼ ካላችሁ ሆፕ አፕ መግባት የምትፈልጉ ኑ ተቀላቀሉ፣ አብረን እንስራ፣ አብረን እንደግ። ምን አገኘሽበት ብላችሁ የምትጠይቁ ማላችሁ? አገኘሁበት ባላገኝበት ወጥቼ አደባባይ ላይ ማስታወቂያ አልሰራበትም። ብዙ ልጆችን ማስታወቂያ እየሰሩበት ነው። ማሻአላ ቤታቸው ቤት ገዝተው መኪና ገዝተው የሚኖሩ በጣም ብዙ ወንዶች አሉ። እኛ ሴቶች ያው ታውቃላችሁ፣ እኛ ባገኘ ነው በሰራንበት በላባችን ማባከን በጣም ደስ ይለናል ማለት ያው ግዴታ ሆኖብን ነው። ስለዚህ ማሻአላ ተባረከ ረህማን በጣም ብዙ ወንዶች ከፈለጋችሁ በስም መጥቀስ የሚችላቸው ወንድሞቻችን በኢትዮጵያ እነሱ ኢትዮጵያ ቁጭ ብለው ቤት የገዙ መኪና የገዙ በጣም ብዙ ወንድሞቻችን አሉ። በምንድነው? በዚህ በሆፕ አፕ ማለት ነው። በስነ ስርዓት ስለሰሩበት ነው። እኛ እስካሁን ድረስ ከገባን ጀምሮ በጣም ብዙ ነገር መስራት እንችል ነበረ፣ ግን ደግሞ ያው ዝም ብለን ተንዘላዘንበት። ስለዚህ አሁን ግን አልሐምዱሊላህ
ወጥረን እየሰራ ነው ማለት ነው። ስለዚህ መስራት የምትፈልጉ ካላችሁ ሆፕ መቀላቀል የምትፈልጉ ካላችሁ መቀላቀል ትችላላችሁ። እኔ ያለው ከጎናችሁ አግዛችኋለሁ፣ እንተጋገዛለን። እኔ ስጀምር በነገራችሁ ላይ ማንም ያገዘኝ የለም። እኔ ሲያወሩ ሰማው እስቲ ለማንኛውም ብዬ ገባው። አንድ ሰው እንኳን ቁጭ ብሎ ላይቭ ላይ ቁጭ ብሎ ማንም አላስተማረኝም። ዝም ብዬ እየዞርኩኝ እስቲ አንዳንድ ነገሮችን ላጣራ እያልኩ ስክሮል እያደረኩ ነው ነገሩን የተማርኩት ያጠናሁት ማለት ነው። ከዛ በኋላ ግን አልሐምዱሊላህ ራሴን ችዬ ከመማር አልፌ ማስተማር ጀምሬያለሁ። ያው እንደምታዩት ማስታወቂያ መስራት ጀምሬያለሁ። ባይጠቅም ኖሮ እስካሁን ድረስ አመት አልፎኛል። እንግዲህ በአመት ያልሰራሁትን አሁን ስለተጠቀምኩበት ስላገኘሁበት ነው እንድትመጡ እየጋበዝኳችሁ ያለሁት ማለት ነው። ሊንኩ ከታች ፒን አደርግላችኋለሁ። ፒኑን ተጭናችሁ ገብታችሁ፣ ምክንያቱም ፒኑን ተጭናችሁ ስትገቡ እኔን ስለማገኛችሁ በውስጥ ጽፌላችሁ ኑ ማለት ስለምችል ደግሞ የገባችሁ ሰዎች ስማችሁን ጠርቼ ቪዲዮ ሰራላችኋለሁ። በዋትስአፕ በቴሌግራም በታችሁ እኔን ማውራት ትችላላችሁ። አወራረዱ እንዴት ነው ዳውንሎድ አድርጋችሁ የምትገቡት፣ እንዴት ነው ኢሜይላችሁ የምትሞሉት፣ እንዴት ነው ማስተካከል የምትችሉት፣ ከዛ በኋላ ያለውስ ነገር እንዴት ነው ብላችሁ መጠየቅ የምትፈልጉት ሁሉም ነገር እኔ ያለሁ ከጎናችሁ። ሆፕ መቀላቀል የምትፈልጉ መስራት የምትፈልጉ አብራችሁ መስራት የምትፈልጉ ልጆች ካላችሁ እኔ መግባት ፈልጋለሁ ማለት ትችላላችሁ ማለት ነው። አሊያም ደግሞ ዝም ብላችሁ ሊንኩን ተጭናችሁ ገብታችሁ ማየት ትችላላችሁ ማለት ነው። ወንዶች ሴቶች ግን እንደገባችሁ ማቴሪያሉ አሟልታችሁ ላይቭ መስራት ስላለባችሁ እንደገባችሁ ብትጽፉልኝ ወይም ደግሞ አስገቢኝ ብላችሁ ብትሉ ሊንኩ በድጋሚ በውስጥ በቴሌግራም በዋትስአፕ በፈለጋችሁት ቦታ ልኬላችሁ ዳውንሎድ አድርጋችሁ ከፍታችሁ መግባት ትችላላችሁ ማለት ነው። እሱን ብቻ መስራት አትችሉም። ምክንያቱም ዩቲዩባችሁ ማብራችሁ መስራት ትችላላችሁ። ለሱ ብላችሁ ሰዓታችሁ ላይቭ አትቀመጡም። የዛ ሆፕ ላይቭ ገብታችሁ የዚህኛውም ደግሞ ዩቲዩብም ሁለቱም አንድ ላይ አድርጋችሁ ሁለት ስራ መስራት ትችላላችሁ ማለት ነው። ውድ እህቶቼ ይሄን አፕ መቀላቀል የምትፈልጉ እኔ መቀላቀል እፈልጋለሁ ማለት ትችላላችሁ ማለት ነው። ለሆፕ አዲስ የሆናችሁ እኔ ያለኋችሁ ከጎናችሁ፣ ለዩቲዩብም አዲስ የሆናችሁ እኔ ያለሁ ከጎናችሁ። መማር የምትፈልጉ ስለ ዩቲዩብ ጥያቄ መጠየቅ የምትፈልጉ ስለ ሆፕ አፕም ስለፈለጋችሁት ነገር መጠየቅ የምትፈልጉ ውድ እህቶቼ በኮሜንት ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ ማለት ነው። እኔ ያለሁ ከጎናችሁ። እስካሁን አብሬያችሁ የቆየሁት እኔ አይሻ አብዱ ነኝ። ሌላም ትልቅ ቻናል አለኝ። ትልቅ ባይባልም ትንሽ ያው ደረሱ የሚል ቻናል ነበረ። ድንገት የሰው ቪዲዮ ጭኜ ስለተመታብኝ እንድታገዙኝ በአክብሮት ጠይቃለሁ ማለት ነው። በድጋሚ ለቤቱ አዲስ የሆናችሁ ሰብስክራይብ ማድረጋችሁ፣ ላይክ ማድረጋችሁ እንዳትረሱ። እወዳችኋለሁ። አይ ላቭ ዩ። ቀጣይ ቪዲዮ እንገናኝ። ባይ